ዘፍጥረት 28:18 ዘፍጥረት 35:14 28:18 ብቻ ይበቃል። ሁለት ነገር አንብቤ በቅባት ምን ሰብረን እንወጣለን። እስቲ አሜን በሉ። ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው። በላዩም ዘይትን አፈሰሰበት። ይደገማል። ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው። በላዩም ላይ ዘይትን አፈሰሰበት። ክብር ለኢየሱስ ይሁን። ዘፍጥረት 35:14 ዘፍጥረት 35:14 ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መስዋዕትንም በእርሱ ላይ አፈሰሰ። የፈለኩት ይችን ነው። ዘይትንም አፈሰሰበት። ያዕቆብ ሁለት ጊዜ ዘይት ሲያፈስ ትመለከታላችሁ። ያዕቆብ ሁለት ጊዜ ዘይት ሲያፈስ ትመለከታላችሁ። መጽሐፍ ቅዱስ ላይ ምንም ነገር ያለ ዓላማ አይጻፍም፣ አይቀመጥም። ለምንድን ነው? ያዕቆብ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አደረገው። ከዛ በኋላ በላዩ ላይ ዘይትን ምን አለ? አፈሰሰ። ለምንድን ነው ያፈሰሰው? እኔ እንደተገለጠልኝ መጽሐፍ ቅዱሴን ሳነብ በተለያየ ማጣቀሻ ይሄ ልምምድ አብርሃም ጋር ትመለከቱ። አብርሃም አባቱ ነው የያዕቆብ። ይስሐቅ ጋር ትመለከቱም ይስሐቅ የያዕቆብ አባት ነው። ልክ ያዕቆብ ጋር ስትመጡ ያዕቆብ ከኔና ከናንተ የበለጠ በዚህ ዘመን ካለነው ሰዎች የበለጠ በረከት የሚፈልግ ሰው ሲወለድ ይመስለኛል። በረከት እያለ ነው የወጣው። እንደው እናቱ ያዕቆብ አለችው እንጂ እሱ ቢባል ደስ የሚለው ምንድን ነው? በረከት። እንደው የያዕቆብን ስም ዛሬ ለወጥኩት፣ በረከት ብየዋለሁ። ለመሰላችሁ ያዕቆብ እንዲህ አላለ። ከእግዚአብሔር ጋር ሲታገል ሌሊቱን ሁሉ ሲታገል ካደረ በኋላ ምን አለ? ካልባረከኝ አልለቅህም። አጠግባችሁ ያለ ሰው ዛሬ ካልባረከኝ አልለቅህም ማለት ነው። አንዳንድ ሰው ስለ በረከት መጸለይ፣ ስለ በረከት መዘመር፣ በረከት ፈልጋለሁ ማለት ኃጢአት ነው ይመስለው። መጽሐፍ ቅዱስ ራሱ የበረከት መጽሐፍ ነው። እስቲ አሜን በሉ። እንዴ ዛሬ የበላኸው እኮ በረከት ነው። ቁርስን የበላኸው በረከት ነው። ምሳ የበላኸው በረከት ነው። ራት የበላኸው በረከት ነው። እስቲ አሜን በሉ። አይደል እንዴ? በረከት ባይኖር እኮ ቅድም እንደነገርኳችሁ የምን ኩስ ነው የሚበላው? የምን ኩስ? የዶሮ ኩስ። ከዛስ የአህያ ጭንቅላት ነበር የሚበላው። አይ ከአህያ ጭንቅላት ከመብላት ያዳነን አምላክ ይባረክ። አሜን። እሺ ተባረክ ያለው ግድ የለም ብትናደድም ተባረክ ያለው ማለት እሺ አሜን በልባ። አሜን አሜን። ስለዚህ በጣም የሚገርማችሁ ነገር ነው። የያዕቆብ ስም ምን መሆን ነበረበት? በረከት። ካልባረክኝ አለቀ ብሎ ሲታገል የነበረ ሰው። ስለዚህ ምንድነው የምንፈልገው? በረከት። ያዕቆብ በረከት ነው የሚፈልገው። በረከት መፈለጉ የምትሉት የምታዩት ይኸውላችሁ በደንብ ጆሮ ውስጥ ብያለሁ። 2 ደቂቃ ነው ተናግሬ የምጸልየው። ጸሎት ነው ውስጥ ያለ። እዚህ ያሉ ነቢያቶችን በእያንዳንዳችን ላይ ዘይት ቀብተው ይጸልያሉ። ይሄን የተናገርኩት ክብር ለኢየሱስ ነው። ከዛ በኋላ ስሙኝ በደንብ። ይሄን ነገር ከሰማችሁ አንዳንዶቻችሁ ትልልቅ የሆነ ብለሲንግ ወደ ህይወታችሁ ይመጣል። ትልልቅ በረከት ወደ ህይወታችሁ ይመጣል። እና ያዕቆብ ታላቅ ሆኖ አልተወለደም። እንደ ዕድል ሆነና ታናሽ ሆኖ ተወለደ። ታላቁ ማን ነው? ኤሳው አይደል እንዴ? ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። ስለዚህ ታላቁ በእስራኤል ኮንቴክስት ስታጠኑ መጽሐፍ ቅዱስ በኩር የሆነው 10 ልጅ ቢኖር ለ10 ሰው አይከፋፈልም። መሬት በእስራኤል ለ10 ሰው አይከፋፈልም። የአባቱ ወራሽ ምንድን ነው? በኩሩ ነው። ከዛ በኩሩ የ10ሩን ሰዎች ይወርስና አባቱ ሲሞት እየገረፈ እየቀጣ እየደበደበ ቁጭ በል ተቀመጥ እያለ አባቱ ሆኖ በተራው በኩሩ ቤተሰቡ ምን ይላል? ያስተዳድራል። መሬት በእስራኤል ዘንድ አይሸጥም፣ ነውር ነው። መሬቱ ላይ የነገሰው በኩሩ ነው።
ማለት እንግዲህ የቤተሰቡን ሀብትና ንብረት ሁሉ የሚወርስ ነው። 9፣ 10፣ 20፣ 30 ልጅ ቢኖር በኩሩ ነው የሚወርሰው። በኩሩ ነው የሚመራው የሚያስተዳድረው። ስለዚህ በኩር ማለት የተባረከ ማለት ነው። ሲወለድ ጀምሮ እድለኛ ማለት ነው። እስቲ አሜን በሉ። ስለዚህ አሁን ማን ነው የሚወስደው? ኤሳው ነው የሚወስደው። ስለዚህ ምን አለው? በምስር ወቅት አታለለና ምኑን ወሰደ ይላል? ብኩርናውን ወሰደ። ብኩርናውን ወሰደ። ወንድሙ በጣም ሊገለው ሊፈልግ ነበር። ሁለተኛ ላይ ይሄ ብቻ አልበቃው። አባቱን ምን አደረገ? አታሎ በረከትን የበረከትን ቃል ተቀበለና የበረከትን ቃል ይዞ ሄደ ይላል መጽሐፍ ቅዱስ። አሁን የበረከት ቃል ሲነገር አንዳንዱ ሰው ደግሞ ዛሬ በረከት ነው የሚሰብኩት ይላል። በጣም እንደውም እኛ ሀገር ታዋቂ የሆኑ ሰባኪዎች መርዶ የሚያወሩ ናቸው። ድንኳን ይጣላል በሰፈር ካለ በነጋታው በቃ ያ ሰውዬው ፖስተሩ ነው የሚለጠፈው ከተማ ላይ። ድንኳን ይጣልሻል በእያንዳንድሽ ቤት። የመርዶ ሰባኪ ነው። ለቅሶ ይሆናል፣ ሀዘን ይሆናል። ለምሳሌ እኔ ልንገራችሁ፣ ብዙዎቹ እንደሚናገሩት እውቅና ፈልገው ዝና ፈልገው እግዚአብሔር ብሏቸው አይደለም። ድንኳን ይጣላል በእያንዳንድሽ ቤት እያሉ ነው ዝነኛ የሆኑት። መርዶ ተናጋሪ ቢሆን እንደኔ በኢትዮጵያ ላይ ታዋቂ ሰባኪ የለም። ለምን 28 ዓመት ነው የሰበኩት? 28 ዓመት 20 ሚሊዮን ህዝብ ነው ወንጌል የነገርኩት። ለ20 ሚሊዮን ሰው ነው ወንጌል የነገርኩት። ከ2 ሚሊዮን በላይ ህዝብ ነው ወደ ጌታ ያመጣሁት። በቃ በጌታ ጸጋ ማለት ነው። ከሁሉ ኢየሱስ አሜን። ስለዚህ በጣም ዝነኛ ነበር የሆነው። አንድ ቀን ተነስቼ ድንኳን ይጣላል ብል ታዋቂ ሆነ። ስለዚህ ልንገራችሁ፣ መርዶ ሰባኪ አይደለም። አዲስ ኪዳን የምስራች ነው የሚሰበከው። እስቲ አሜን በሉ። አሜን። እስቲ አሜን በሉ። አሜን። ወንጌል ማለት ምንድን ነው? ኧረ ትርጉሙ ምንድን ነው? የምስራች ነው። የምስራች ነው። እስቲ የምስራች ነው በሏል። እስቲ የምስራች ነው በሏል። አየህ፣ አዲስ ኪዳን ወንጌል ነው። ወንጌል ደግሞ የምስራች ማለት መልካም ወሬ፣ መልካም ዜና ነው። እስቲ አሜን በሉ። ግድ የለም ብትናደድም እስቲ አሜን በለኝ። ወይስ ወንጌል ማለት ማለት የምስራች ነው። መልካም ዜና ነው። መልካም ወሬ ነው። በቃ ክብር ለኢየሱስ። እና አንዳንድ ሰባኪዎች እንግዲህ መረር ብለው ካልሰበኩ ደስ አይላቸውም። እንግዲህ እንደዛ አይደለም። ወንጌል ግን ወንጌል የምስራች ነው። ወንጌል እወድሃለሁ። እስቲ አሜን በሉ። አሜን። እወድሻለሁ። እስቲ አሜን በሉ። ምንም ሳሰራልኝ አጋፔ በሆነ ፍቅር፣ በዘላለማዊ ፍቅር፣ ፍጹም በሆነ ፍቅር እግዚአብሔር እወድሃለሁ ነው ያለው። እስቲ አጠገብ ያለውን ሰው መታርገውና እግዚአብሔር ይወድሃል በሉ። እስቲ አሜን በሉ። ሚስትህም አልወድህም ብላ አንተም ራስህን አልወድም ብለህ ታክሲ ላይም ያለ ሰውዬ ምን ይመስላል ይሄ ሰውዬ እያለ እንዴት አድርገህ ነው የምትኖረው? እንዴት አድርገህ ትኖራለህ? ራስህን በመስታወት ስታይ ምን እመስላለሁ እያልክ ምን ትመስላለህ? የንጉሥ ልጅ የኢየሱስ ልጅ የእግዚአብሔር ልጅ ነው የምትመስለው። እስቲ አሜን በሉ። አፍንጫዬ ምን ይመስላል አትበል። ረቂቅ የሆነ ጠሪ የሆነ እግዚአብሔር ውብና ድንቅ አድርጎ ፈጥሯል። እንዴት ታምራላችሁ! እስቲ አሜን በሉ። አሁን እዚህ ውስጥ በጣም ሁላችሁ ኧረ ኢየሱስ ጌታ፣ አንድም ፉንጋ የለም፣ ሁሉም ቆንጆ ነው። ለምን? ኢየሱስ ውብና ድንቅ አድርጎ ብለዋል። የአንቺ ከለር ከእሷ ከለር የእያንዳንዳችን አለመመሳሰል ዲዛይነር ነው ኢየሱስ። እስቲ አሜን በሉ። ዲዛይነሩ እግዚአብሔር የሰራኝ እንዴት አላምርም? በጣም ነው የማምረው። እስቲ አሜን በሉ። እኔንም እኮ ሰይጣን ጠዋት ጠዋት በመስታወት ፀጉር ሳበጥር ምን ትመስላለህ ይለኛል። ምን ትመስላለህ? አታውቅም እንዴ ምን እንደመስል? ቁርጥ ኢየሱስን ነው መስል። ቁርጥ አፍንጫ ኢየሱስን፣ አይኔ ኢየሱስን፣ ፀጉሬ ታይም እንዴ ኢየሱስን ነው መስል። እስቲ ኢየሱስን ነው መስል። እስቲ አሜን በል። ማን ነው መስለው? የተበሳጨ ሳይንቲስት ምንድን ነው ያለው? በመስታወት አይቶ ራሱ እኔ ዝንጀሮ ነው መስለው ጭራ የለኝም እንጂ ዝንጀሮ ነኝ አለ። ጻፈ። እኛንም ከ5ኛ ክፍል እስከ 6ኛ ክፍል አስተማረ። ዝንጀሮ ትመስላለህ እያለ እኮ ነው ያስተማረን። ከዛ የእግዚአብሔር ሰው ምን ብሎ ተነሳ? ዝንጀሮ አይደለሁም የእግዚአብሔር አምሳል ነኝ፣ ከእንስሳት በላይ ስልጣን የተሰጠኝ። አጨብጭቡ እስቲ ማለት ሃሌሉያ። ምን ነው መስል? አንዳንድ ሰው እኔ አሁን አባቴ ለገሰ ነው፣ አንዳንድ ሰው አቶ ለገሰ ነው መስሎ ይላል። እኔ በኢየሱስም አቶ ለገሰ አልመስልም። እኔ መስሎ ኢየሱስ ነው። አቶ ለገሰ አልመስልም። ቁርጥ ኢየሱስ ነው መስሎ። መጽሐፍ ቅዱስ እግዚአብሔርን ትመስላለህ ያለኝ እንጂ አቶ ለገሰ ትመስላለህ። ያዕቆብ ምን ይፈልጋል? ምን ይፈልጋል? በረከት ይፈልጋል። እውነት አሰብ። ስለዚህ በረከት ፍለጋ አባቱን አታለለ አይደል? ከዛ በኋላ
ወንድሙን አታሎ አባቱን አታሎ በጣም ባለጸጋ ሀብታም ነበር የሚሆን የመሰለው። እስቲ አሜን በል። የሚሆን የመሰለው ምንድነው? ባለጸጋና ሀብታም ነው ያዕቆብ የሚሆን የመሰለው። ግን ከቤቱ ሲወጣ እንደውም ወንድሙ ሊገለው ይሄ ያታለለኝን በቃ ዘግዝኬ ነው የምጥለው ብሎ ጦር ይዞ ሲያሳድደው ትመለከታላችሁ። ያዕቆብ ልብስም ሳይዝ የሚበላው የሚጠጣው ነገር እናቱ ሳታዘጋጅለት በትር ብቻ ይዞ ሄደ ይላል። በትር ብቻ ይዞ ሲሄድ እንዲህ አለ፣ ወይ ድሌ ሀብቴ አሳሬ ጥናቱ እያለ መንገድ ላይ ሲሄድ ወይ ድሌ ሀብቴ አታችኋል። አንዳንድ ለማኞች አለ ወይ ድሌ ሀብቴ አሳሬ ጥናቱ ለአሳር ተፈጥሬ ለአሳር ተወልጄ በአሳር አድጌ በአሳር ወጥቼ በአሳር አንዳንድ ቤት የሚያላዝ ነው። ረጌሱ ጌታ በክርስቶስ የተደረገለትን አያውቅማ። እንደ ጓደኞቼ በቤት አትነዱ፣ በጓደኞቼ ኮንዶሚኒየም ደረሳቸው፣ እኔ ክራይ ቤት ነው ያለሁት እያለ እኮ የሚያላዝ ነው። እንኳን ክራይ ቤት አለ። ተበሳጫችሁ? እግዚአብሔር ምን ያልሰጠ ነገር አለ? ያምን በለዋል። አሜን። ኢየሱስ ያድናል። አሜን። እና እንደዛ እያላዘነ እየሄደ እያለ መገለጥ መጣለት። ያምን በለው። አሜን። ዛሬ ለአንድ ሰው መገለጥ ይመጣል። አሜን። 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 ለምንድን ነው ማይሳካልኝ ብላችሁ ጠይቃችሁ እዚህ ጉባኤ እስቲ ጠይቆ የሚያውቅ መቼም ጴንጤ እኮ አያወጣም ብቻ ቢባል ዶዘር ያስፈልገናል፣ ግሬደር ያስፈልገናል። እኔ አሁን ግሬደር እና ዶዘር እገዛለሁ። ጴንጤ እየገፋው አሜን እንዴ ሃሌሉያ እንዴ እንደ እንትና እንደ ትምለጥ እስቲ አሜን በሉ። አሜን ያችልም እንጂ ዋው አንቺ እኔ እኮ ወድቃለሁ በእውነት እንዳንቺ ወደ ጌታ ይባርክሽ። ጌታ ይባረክ። ይዘላለሁ ነው አቃ አሁን ስጸልይ በጣም ነው የሚገባችሁ። እስቲ አሜን በሉ። ከዛ ያዕቆብ ለምንድን ነው የማልባረከው? ለምንድን ነው ቤት የማልገዛው? ለምንድን ነው ኢንቨስተር የማልሆነው? ለምንድን ነው ህንጻም አይኖረኝ? ለምንድን ነው በቃ እኔ ሚሊዮነር ቢሊዮነር የማልሆነው እያለ ጠየቀ። እስቲ ጠየቀ ማለት እስቲ ስለጠየቃችሁ ፋቂያት አይደለም። እስቲ አሜን በሉ። ጠየቀ። ሲጠይቅ ማለት እስቲ ደግሞ ሲጠይቅ ማለት መገለጥ መጣለት ማለት ነው። እስቲ አሜን በሉ። ማናዘንና ማርጎምገም ፊትን ማስረዘም ግን እግዚአብሔር ዘንድ ኤክስ ጠየቀ። ሲጠይቅ አንድ መገለጥ መጣለት። እስቲ አሜን በሉ። እንዴ እየኖርክ እኮ ያለኸው በተረገመ ምድር ላይ ነው የሚል መገለጥ የመጣለት ይመስለኛል። ምድር ተረግማለች አልተረገመችም? ዘፍጥረት መጽሐፍ ምዕራፍ 3 ስታዩ ከአንተ የተነሳ ምድር የተረገመች ትሁን ይላል። ስለዚህ ለምንድን ነው የማይሳካልኝ? ብነግድ፣ ብሸጥ፣ ብገዛ፣ እቁብ ብገባ እስቲ አሜን በሉ። ዱባይ ብሄድ፣ አሜሪካ ብሄድ፣ እንግሊዝ ብሄድ፣ ብበር፣ በወጣ በገባ ለምንድን ነው የማይሳካልኝ ብሎ መጠየቅ ጤነኛነት። ተንተርሶ የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመ። በላዩም ዘይትን አፈሰሰበት። በላዩ ላይ ዘይት ምን አለ? አፈሰሰ። እስቲ በላዩ ላይ በሉ። ዘይት አፈሰሰ። በላዩ ላይ ዘይት አፈሰሰ። በላዩ ላይ ዘይት ያዕቆብ በአባቱ ቤት ሆኖ በአባቱ ቤት ሆኖ አልተባረከም። እንደውም ያዕቆብ ማለት አታላይ ወይም አሰናካይ ማለት ነው። ሲያሰናክልና ሲያታልል ነው የኖረው። አንዳንድ ጴንጤ ይቅርታ አድርጉልኝና በሰፈሩ በመንደሩ እያሰናከለ ይኖራል። ከማታለሉ የተነሳ እንዳያዕቆብ አታላይ ነው ወይ? እሱ ገንዘብ ከወሰደ አይመልስልሽም፣ ሲዋሽሽ ነው። እንዲህ የሚባል ጴንጤ አለ የለም? ዛሬ ጴንጤ ሆኖ የሚያታልላል። ለምሳሌ ስላልተባረከ አትፍረድበት፣ አልፈርድበትም በለው። ሲያጭበረብር በለው፣ ስላልተሳካለት፣ ስላልተከናወነለት፣ ስላልተቃናለት፣ ስላልሞላለት፣ ስላልሆነለት። እኔ እንደው የሚያጭበረብር ጴንጤ በጣም ያሳዝነኛል። እጸልይለታለሁ ከእርግማን እንዲወጣ፣ ካለኝን ገንዘብ ደግሞ እሰጠዋለሁ። ስለሚኖር ስላልተሳካለት ነው። ቢሳካለት ምን አይደል? አየህ ያዕቆብ ስላልተሳካለት ነው ምን ሲል የነበረው? ሲያጭበረብር ሲያታልል የኖረው። ስንት ዓመት በአባቱ ቤት እንደኖረ አልተጻፈም፣ ግን ብዙ ዓመት ኖሯል። የኖረው ሳይሳካለት። ከዛ በኋላ ወሰደና በምድሩ ላይ ዘይት ምን አለ? አፈሰሰ። ዘይት የመንፈስ ቅዱስ ምሳሌ ነው። ሲያሜን አሜን። ዘይት የምን ምሳሌ ነው? የመንፈስ ቅዱስ ምሳሌ ነው። ዘይትን አፈሰሰ። አረ ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። ዘይትን ካፈሰሰ በኋላ የዛ ቦታ ስም ሎዛ ነው የሚባለው።
ሎዛ ነበር ስሙ፣ ሎዛ ነበር። ሎዛ ማለት የምህረት ቦታ ስፍራ ወይም የምህረት በር ቤት ይባላል ሎዛ ማለት። አሁን እሱ ምንድን ነው የፈለገው? እስቲ በረከት በሉ። ኧረ ግድ የለም እስቲ በረከት በሉ። እስቲ ሞቅ አድርጉና በሉ። እስቲ ደስ እንዲለኝ ይህን የሚያክል ዘይት ተሸክሜያለሁ ዛሬ እናንተ ላይ ላፈስ ነው። እስቲ ደስ እንዲለኝ እንድስቅ ስቄ እንደወጣ እስቲ በረከት በሉ። አቤት እኔ በረከት ስሆን ሃሌሉያ። አሜን። መድኃኒት ሆኗል። አንተ ተቀብተህ ሱቅ ስትገባ ሱቅ ይባረካል። አንተ ተቀብተህ እዛ የምትሰራበት መስሪያ ቤት የመንግስት መስሪያ ቤት ይሁን የግል ይሁን ስትሄድ በረከት ይገባል። እስቲ አሜን በሉ። የምትማሩ ሰዎች አእምሯችሁ ላይ ስትቀቡ እውቀትና ጥበብ ታገኛላችሁ። ቁስላችንን አክሞ ቤቱ ሲጥለን ያነሳን፣ ሰዎች ሲረሱን ያረሳን። ክብር ለኢየሱስ ይሁን። ወደ ዴስቲናችሁ ያደርሳችኋል። ኢየሱስ ጌታ ችግርን ይሰብራል፣ መከራን ይሰብራል፣ አበሳን ይሰብራል። ለውጥ በቤታችሁ ዛሬ ይሁን። ማዳኑ ጸጋው ብዙ ነው። እግዚአብሔርን እናመስግነው። አይለውጥም አይለውጥም፣ ከዙፋኑ ላይ አይለውጥም። ብዙ ብዙ አየን፣ ብዙ አየን፣ ጌታ ብቻ ነው የማይለየን። ስንት አየን፣ ስንት አየን፣ እርሱ ብቻ ነው የማይለየን። ስንት በጋ ክረምት አለፈ፣ ስንት አደይ አበባ ረገፈ። ወንዞች የሞሉ ጎደሉ፣ አቤት ሕይወት ሜዳ ገደሉ። ትውልድ ይመጣል ይሄዳል፣ ሁሉም በጊዜው ይስተናግዳል። ብርሃን ሲበራ ሲጠፋ ጌታ ብቻ የኛ ተስፋ። ወደ ራሴ ህይወት አልፋለሁ ብዬ ተናገርኩ። አይገርማችኋል? ከዛ በኋላ ሙልጭ ባለ ችግር ውስጥ አለፈ። ፓስተር እዛ ቤት እያለ አንድ ቸርች ነበረችውና ይሄ ስታዩት የጅላጅል ምናምን እምነት ይመስላችኋል። እኔ አይ በሊቭ በጣም ወደው ፕራይም ሚኒስትር አለ ጌታ እሱን የተናገረው በእንደዚህ አይነት ጉባኤ ነው። ኤክስፔክት ነበረው ትልቅ ኮንግሬጌሽን። የዚህ ዓለም ክፉ በክርስቶስ እኮ እንድናልፍ ሁሉ ያደርገናል። ውጪ ቤት ስታልፉ ወደዚህ ትገቡ እንድትሸማቁ የምንኮራበት ጌታ ነው ያለው። አሜን። ገብቶሃል? ነገስታቱን እኮ የቀባ አምላክ ነው። የወንድማችን አምላክ እኮ የኛ አምላክ ነው። በራስህ ማታምን ከሆነ አምላክ እና ፓስተር ጋር ስንጸልይ ፓስተር አንድ ቀን ያለ እዚህ ቀብቶ እግሬን ተለቅቄልህ እግሬን ይዞ ጸልዮ ምናምን ሆኜ እዛ ሚካኤል ጋር ነበሩ። በእግሬ በልሳን እየጸላ ቤት መነቃቃት ይሆን እግዚአብሔር አንዳንዴ ሰልፍ ወደ ህይወት የሚያመጣው በህይወት ውስጥ ያለን ቅርፊት ሊያነሳ እና በህይወቴ ላይ አስደናቂ ብለስ መጣ። ስራ ስጀምር ምንም አልነበረኝ። ተንኮለኛ እኮ ነው ሴጣን። እግዚአብሔር በራሱ አውቆ እና በ30 ሺህ ብር ምንም ሳይኖረኝ ምንም የምታመኑ ነገር ሳይኖረኝ 30 ሺህ ብቻ ይዤ ስራ ጀመርኩ። አስቀሩ ኢኒሻል ካፒታል ይባላል በትምህርት እኮ ኢኒሻል ካፒታልን 3 ሚሊዮን ይባላል። ቲዮሪ ምንም የለኝም፣ ግን አንድ ነገር ነበረኝ። በዚህ ሰው
እግዚአብሔር የተናገረኝ እኔ የማምነው እግዚአብሔር ወጣትነቴን የጨረስኩለት እግዚአብሔር ወለተ ጌታ ፊት ስቆም እንደዚህ ነበር ለአንተ ለስጋ ለቤት ሳልሰስት ጉልበት ይሰጥቻለሁ ዛሬ እግዚአብሔርን ክሌም ስታረጉት ምንድን ነው የምትሉት ጉልበቴ የምትሉት ነገር አለ ሰዓቴ የምትሉት ነገር አለ ምናችሁ ነው እግዚአብሔር በድፍረት ብትጠይቁት እኔ ነበር የምለው ቤቴን ትቼ ጉልበቴን አቅሜን እውቀቴን ትቼ አገልግያለሁ እኔ ተጥዬ እኔ ተርቤ ቤቴ ተርቦ ስል ነበር እግዚአብሔር ደግ እኮ ይመጣ ጀመረ እንዴት እንደተባረክ ብቻ ይናገራል ወለተ ከስራ በወጣው ድሬዳዋ ሲቀይሩ አልሄድም ድሬዳዋ የማመልከው አምላክ እሱ ያው ካልሆነ ዛሬ ታገርየቱ 6 ወር ውስጥ አንድ ኮሮላ ኤክስኪዩቲቭ ዘለተስ ሞዴል አለች አንድ አሁን ደግሞ አለች በ6 ወር ስደት ተገዛው ገዛው ባለ መኪናው እኮ እግረኛውን እግዚአብሔር ባረከኝ በመንግስት መኪና ነበር ጥሩ እና ቀላል አይደለም በዚህ ሰው ውስጥ ያለው ጸጋ አንደርስቲሜት እንዳታረጉ ክብር እንዳይዛችሁ እና ጸለይልኝ እግሬን በዛ ይቀባ ምን አለ በዛ አይነት ላይፍ ነው እንዴ ዛበዛ የጸለቁ አልቆየው ነገር ይቀስ ያለ ደመናው እየተነሳ አሜን ደመናው እየተገፈፈ የእግዚአብሔር ክብር አገኘ አሜን አሁን ኮምፕሮማይዝ አላለም አቅሜን ያመጣው ነው ቢኮዝ ሲባርከኝ ተናግሯል እግዚአብሔር እየተናገረኝ ነው ቢኮዝ ኢዝ አ ዊትነስ ብቻውን እግዚአብሔር ምስክር ነው እንደዛው ነው እግዚአብሔር የሚለውጥ አምላክ ነው አሜን እግዚአብሔር ዝም ብሎ ኦርዲናሪ አምላክ አይደለም በእውነት እኮ ነው እንደ ተራ የመንደር ምናምን ነገር አይደለም እንደሚሰሙ እንደሚያቀራራው እግዚአብሔር ጠቅላይ ሚኒስትር መስሎ በ7 ዓመት ከተናገረ ያረካል አሜን እግዚአብሔር ብዙዎቹን ወቃበል ስናያቸው የሚገርማቸው ነገር እኔ አንድ ነገር ልንገራችሁ አንድ ነገር ሰማሁ ምን ሰማሁ እስረኛ ፍታ የሚል የእግዚአብሔርን ድምጽ ሰማሁና ፈንተው ምን ላድርጋለሁ ይሄን ጓደኛዬ ጳውሎስ ቃሉ ይባላል ጠቅላይ ሚኒስትር ጠርቶት ለካ አያችሁ ባለስልጣኑ እንኳን ሰው የእግዚአብሔርን የትንቢት ድምጽ ይሰማል አሜን እንዴት ነው የምትታዘዙት አንሶ በእስራኤል ስፍራ ከአንድ እስላም ጋር ተያዘ እኔ የማመልከው አምላክና አንተ የምታጫጭስለት አምላክ እንወራረዳለን ነበር የምንባባለው በእውነት ነው የምነግራቸው አንተ እግዚአብሔር ምስክር ፎቅ ላይ ነበረ ምድር ወረደ ባየኝ ቁጥር አላህ አክበር ይለኛል እስቲና ያለን እንባባለን አይደኛ ግብግብ ላይ ነው ገብቷቸዋል እንደዚህ ነው ህይወት በህይወታችን ላይ ያለን ግብግብ የኛ አምላክ ተራ የመንደር ጎረምሳ አይደለም ሰማይና ምድርን የፈጠረ በዚህ ያለው እኔ ደስታ እውነት እኮ ነው እኔ ካንተ ጋር ተለጭ የተቆሰረ ጓደኞቼ ስለሆኑ ይጎቸርች እና ፓስተር ሞ አብረን ድሮ ስለምናቀል እዛ ኢንጆይ ማድረግና ደስ ይላል ግን ቅባቱና ክብደቱ ያለው እዚህ ነው አሜን ቤቷን አይታችሁ እንዳትሸወዱ እግዚአብሔር ባልተጠበቀ ስፍራ ይገኛል አሜን ኤክስፔክት በማይደረግ ስፍራ አሜን በዚህ አለ ተንከባላችሁ ክብሩን አግኙ አሜን በዚህ ብሌሲንግ አለ ብሬክስሩ አለ ጠርሙሶ መሄድ አለ መውጣት አለ ኤሶ ወንጌል ነው የሚያገለግለው ወንጌል በቃ መሄድ ነው በእግር መምጣት ክብር የለ አራዳ ቢሆን ስንት ነገር ያደርጋል እንደ ዘመኑ ጮል አይደል አምጣ አንዱ ነው የሚሆነው መሰል እንትን አምጣ አለ ምንድነው እዚህ ላይ ጉባኤ ብታመጣ እኮ ለነብይ ብትሰጥ እኮ ትባረካለህ ልክ ነው ለእግዚአብሔር ሰዎች መስጠት እንዳለ ፎር ዘ ፕሮፐር እኔ እንደሱ ዓለም የታጠያለ አስመሳይ እንዳለ ይሄ ሰው ምንም አላስመስልም እውነተኛ ኮሊንግ ያለበት የእግዚአብሔር ሰው አሜን ብዙ ጊዜ ችግር ነበር ያገኘው ለመጣ እኮ በዚህ ነው መመላለስ እዚች መግባት ችግር አንድ ቀን ሁሉ መጣ ነፍስ ያለች ዛሬ ቤት ደርሼ ተመጣው ነፍሳችሁ ረፍት ያለው እግዚአብሔር ባለበት አሜን ይሄ እግዚአብሔር ስፍራ አሜን በዚህ ቀበራችሁ ይሰበራል አሜን በዚህ እስራታችሁ አሜን እኔ ምስክር ነኝ አሜን እውነቴ ነው ይሄ እንደሚሉት እንደሚቀነደው ዘይት አይደለም እኔ አሽዋፊ ነበር ካዩት ተረዛ ባለቤት ለማመድከው ምናምን ቤት ለምደ እዚህ እግዚአብሔር አይደለም ምሕረት አድርጎልኛል እግዚአብሔር ቀንበር ሰባል አሜን የትንቢቱን መንፈስ ተከታተሉ እሱ ውስጥ ያለውን ጸጋ ደህንነት እዚህ ዋሉ ምንም አትሆኑ ምንም ከመዞሩ እዚህ ውስጥ እስራት ይባላል እዚህ ውስጥ ታሪክ ይለወጣል አሜን እውነት ነው አሜን አሁን ነው ቆሰላችሁ ቤቴ እዚህ ቤት ማለት ለቡጋ ዛሬ ነው ባኔሮ ጀርባ አፓርታማ አካባቢ ነው ባላቶች እየሰራው አይገርም ምንም ያልነበረው በ30 ሺህ ብር ጀምሮ ማለት ነው
እንዴት መጣበት? ክብር ለእግዚአብሔር። አሜን። እግዚአብሔር ባሪያዎቹ ይሰራል። እስራት ይፈታና እዚህ ስለነበረው ስፒሪት እናትቀልሉ። እኔ ጊዜ ዝም ብዬ ዌስት አላደርግም። በጣም ሲሪየስ ነው። ትክክል ነው። እመጣለሁ ካልመጣ አልመጣም፣ አላስመስልም፣ አልሄድም። ስለዚህ ቤቴ ደርሼ መሳይ እንኳን ፕሮፖዝ አድርጋ ሮጬ መጥቻለሁ። በዚህ አሁን የተጸለየ ጸሎት